ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁ እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። 37ኛው የአፍሪካ ህብረት የመሪዎች ጉባኤና 44ኛው የሥራ አስፈጻሚ ምክር ቤት መደበኛ ጉባኤ በሰላምና በስኬት መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። የአዲስ አበባ ከተማን ሰላምና ደህንነት የበለጠ ለማጠናከር የትራፊክ ፍሰቱን የተሳለጠ ለማድረግ ግብረ ኃይሉ ከጠቅላይ ሚኒስትር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር፣ ከኢትዮጵያ አየር መንገድና ከአፍሪካ ህብረት ጽህፈት ቤት ከሚመለከታቸው አካላት ጋር በትብብር በመስራቱ ለተገኘው ስኬት ትልቅ አስተዋጽኦ አበርክቷል ተብሏል። ለጉባኤው የመጡ እንግዶች በአዲስ አበባ ከተማ በተለያዩ አካባቢዎች ሲንቀሳቀሱ በዘመናዊ ቴክኖሎጂ የታገዘ ጥበቃ ማድረጉን የገለጸው የጋራ ግብረ ኃይሉ መሪዎቹም በሰላም ወደ ሀገራቸው እየተመለሱ መሆናቸውን በመግለጫው አስታውቋል። በግብረ ኃይሉ የተሰራው ጸጥታ የማስከበር ተግባር አፍሪካን ሊወክልና ሊያኮራ የሚችል በመሆኑ ሀገራችን የአፍሪካ ህብረትን ለማጠናከር ያላትን ሚና እንዲሁም ቁርጠኝነት ያሳየ ነበር ተብሏል። መላው የሀገራችን ህዝብ በተለይም የአዲስ አበባ ከተማ ነዋሪዎች እንግዶችን በክብር ከመቀበል ጀምሮ በሆቴሎቹ ደረጃውን የጠበቀ መስተንግዶ በማድረግ የሚያልፉባቸው መንገዶች ሲዘጉ በትዕግስት ቅድሚያ ሰጥቶ በማሳለፍ ከጸጥታ ኃይሉ የሚሰጠውን መመሪያ በቅንነት በመቀበል ትብብራቸውንና አጋርነታቸውን በማሳየታቸው የጸጥታና ደህንነት አመራሮችና አባላትም በጥብቅ ዲሲፕሊን እየተመሩ የተሰጣቸውን ኃላፊነት በመወጣታቸው ጉባኤው ያለምንም የጸጥታ ችግር በሰላምና በስኬት በማጠናቀቁ የጸጥታና ደህንነት የጋራ ግብረ ኃይሉ በመግለጫው ላቅ ያለ ምስጋና አቅርበዋል። ጃፓን የዓለም ኢኮኖሚ ደረጃዋን በጀርመን ተነጠቀች። ላለፉት 10 ዓመታት ከቻይና በመቀጠል የዓለማችን ሶስተኛ ግዙፍ ኢኮኖሚ ባለቤት የነበረችው ጃፓን ደረጃዋን በጀርመን ተነጥቃለች። ጃፓን በ2023 ዓመታዊ እድገቷ 4.2 ትሪሊየን ዶላር የነበረ ሲሆን የጀርመን ደግሞ 4.5 ትሪሊየን ዶላር መሆኑን ተከትሎ የደረጃ ለውጥ አድርጓል ተብሏል። ጃፓን በ1980ዎቹ የነበራት የኢኮኖሚ ግስጋሴ የዓለምን ኢኮኖሚ ትቆጣጠራለች ተብላ ተጠብቃ የነበረ ቢሆንም በተለያዩ ምክንያቶች ኢኮኖሚው የታሰበውን ያህል ርቀት መጓዝ አልቻለም። ጎረቤቷ ቻይና በ1980ዎቹ በብዙ እጥፍ ያነሰ ኢኮኖሚ የነበራት ቢሆንም ዛሬ ላይ የቻይና ኢኮኖሚ ከጃፓን 4 እጥፍ የተሻለ ደረጃ ላይ ይገኛል። ከጃፓን ብዙ የተሻለ እድል የሌላት ጀርመንም ከ2027 ጀምሮ ደረጃዋን በህንድ ልትነጠቅ እንደምትችል የአይኤምኤፍ ትንበያ ያስረዳል። የህዝብ ቁጥር ማሽቆልቆል፣ የዋጋ ግሽበት፣ የያን ምንዛሬ በዶላርና በቻይና ዩዋን መበለጥና የዓለም ኢኮኖሚ መለዋወጥ ለጃፓን ኢኮኖሚ መጎዳት ዋነኛ ምክንያቶች እንደሆኑ ሮይተርስ ዘግቧል። የጃፓን ኢኮኖሚ ምርቶች ወደ ውጭ ሀገራት በመላክ ላይ የተመሰረተ ሲሆን ኩባንያዎቹ ምርቶቻቸውን ወደ ውጭ ሲልኩ የሀገሪቱ መገበያያ ገንዘብ ያን መርከሱን ተከትሎ የቻይናና የህንድ ኩባንያዎች የገበያ ብልጫ ወስደውባታልም ተብሏል። ጃፓን ኢኮኖሚዋን ለመታደግ የተለያዩ እርምጃዎችን መውሰድ ካልቻለች ኢኮኖሚዋ የባሰ እየተጎዳ ሊሄድ እንደሚችልም ተሰግቷል። የአውሮፓ ባለግዙፍ ኢኮኖሚ ጀርመንም የኢኮኖሚ እድገቷ አጥጋቢ እንዳልሆነ የተገለጸ ሲሆን የሰራተኞች እጥረት፣ የኃይል ዋጋ መናርና የአውሮፓ ህብረት የጣላቸው የግብር ህጎች ኢኮኖሚዋን እየጎዱባት ነውም ተብሏል። የታንዛኒያው የነጻነት ታጋይ ጁሊየስ ኔሬሬ በአፍሪካ ህብረት መቀመጫ አዲስ አበባ ሐውልት ቆመላቸው። ጁሊየስ ኔሬሬ ታንዛኒያ ወይም በቀድሞ አጠራሯ ታንጋኒካ ከብሪታንያ ቅኝ ግዛት ጭቆና እንድትላቀቅ ከፍተኛ ሚና የነበራቸው ታጋይ ነበሩ። አገራቸው ነጻነቷን ከተቀዳጀችም በኋላ ኔሬሬ ከአውሮፓውያኑ 1961 እስከ 1985 ድረስ መርተዋል። በስዋሂሊ ቋንቋ ሚዋሊሙ ወይም መምህር በመባል የሚታወቁት ኔሬሬ በፓን አፍሪካኒዝም እሳቤ ላይ በራቸው ቁርጠኝነት ታሪክ ያወሳቸዋል። በደቡብ አፍሪካ ጨቋኝ የነጮች አገዛዝ ወይም አፓርታይድ በመባል የሚታወቀውን ስርዓት ይታገሉ ለነበሩ የነጻነት ታጋዮችም በታንዛኒያ እንዲጠለሉ አድርገዋል። የአፍሪካ አንድነት ድርጅት ምስረታም ላይ ቁልፍ ሚና ከተጫወቱ መሪዎች አንዱ ናቸው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በርካታ የአፍሪካ መሪዎች በተገኙበት ስነ ስርዓት ላይ ሐውልቱን የመረቁ ሲሆን ለአገሪቱ ባደረጉት አስተዋጽኦም ከፍተኛ ምስጋና ችረዋቸዋል። ኔሬሬ በአፍሪካ ህብረት ሐውልታቸው የቆመላቸው ሶስተኛ መሪ ናቸው። ከዚህ ቀደም የጋና መስራችና የነጻነት ታጋዩ ኩዋሜ ንክሩማ እንዲሁም የአፍሪካ አባት ተብለው የሚጠሩት አጼ ኃይለ ሥላሴ ሐውልቶች ቆመውላቸዋል።
ሐማስ በጋዛ የታገቱ ሁሉንም እስራኤላውያን ካለቀቀ ከመጋቢት 1 2016 ጀምሮ በራፋ ላይ የምድር ጥቃት እንደሚከፈት የእስራኤል የጦር ካቢኔ አባል ቤኒ ጋንቲዝ አስጠነቀቁ። እስራኤል በጋዛ በተፈናቃዮች በተጨናነቀችው ደቡባዊቷ ከተማ ራፋ ወታደሮቹ ሊገቡ እንደሚችሉ ስትገልጽ ይህ ለመጀመሪያ ጊዜ ነው። ሆኖም እስራኤል 1.5 ሚሊዮን የሚሆኑ ፍልስጤማውያን በተጠለሉበት ራፋ ላይ ለመፈጸም ያቀደችው ጥቃት ከዓለም አቀፉ ማህበረሰብ ተቃውሞ ገጥሞታል። ቀደም ብሎ የተባበሩት መንግስታት የህብረተሰብ ጤና ኤጀንሲ እንደገለጸው እስራኤል በፈጸመችው ጥቃት በጋዛ የሚገኘው ዋና ሆስፒታል ስራ አቁሟል። የዓለም ጤና ድርጅትም በሆስፒታሉ ያለውን ሁኔታ ለመገምገም በሰሜን ራፋ ካን ዩኒስ ከተማ በሚገኘው ናስር ሆስፒታል ለመግባት እንዳልተፈቀደለት ገልጿል። የእስራኤል መከላከያ ኃይል በሐማስ ታግተው የተወሰዱ እስራኤላውያን በሆስፒታሉ ውስጥ እንደሚገኙ የደህንነት መረጃዎች ያመልክቷል በማለት ወደ ሆስፒታሉ በመግባት ጥቃት የከፈተው ሐሙስ ዕለት ነበር። መከላከያ ኃይሉ ሐማስ ሆስፒታሉን ለሽብር ተግባር ተጠቅሞታል ሲል በመክሰስ በናስር ሆስፒታል ላይ የከፈተውን ዘመቻ ትክክለኛ እና ውስን ሲል ገልጾታል። የቀድሞ የመከላከያ ሚኒስቴር ጋንቲስ እሁድ ዕለት ሲናገሩ በረመዳን ጾም መጀመሪያ ታጋቾቻችን ወደ ቤታቸው ካልገቡ ራፋን ጨምሮ በሁሉም ቦታዎች ውጊያ እንደሚቀጥል ዓለምም ሆነ የሐማስ መሪዎች ሊያውቁ ይገባል ብለዋል። ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ